እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። ጎረቤታችሁን ሰላም ማለት ትችላላችሁ። ዞር ዞር መባባል ይቻላል። ቆሞ ማቀፍ ይቻላል። አጠገባችሁ ያለውን ሰው ቆሞ ማቀፍ ይቻላል። ሰላም ማለት ይቻላል። እንዴት ነህ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። ከወንጌል መጽሐፍ ሉቃስ እንሄድና ምዕራፍ 15 ከሉቃስ ወንጌል ምዕራፍ 15 ይሄንን ስል ምዕራፍ 15 ስል ሰንዴይ ስኩል ያደጋችሁ ከሆናችሁ በጌታ ቤት ያደጋችሁ ከሆናችሁ ወዲያው የሚመጣላችሁ ታሪክ አለ። ስለሱ ታሪክ ነው የምናየው። ነገር ግን ከዛ ታሪክ ደግሞ ብዙ ጊዜ ስንሰበክ የጠፋው ልጅ በሚል ርዕስ አይደል? የጠፋው ልጅ የሚለውን ርዕስ የሰጠነው እኛ ነን። እሺ፣ እዚህ ውስጥ የጠፋ ልጅ የሚል የለም። እኛ ነን ርዕሱን የሰጠነው። በደንብ ክፍሉን ስናጠናው ደግሞ ሁለት የጠፉ ልጆች እንዳሉ ታያላችሁ። አንድ በቤት ቁጭ ብሎ የጠፋ፣ አንድ ደግሞ ደጅ የጠፋ። ስለዚህ ተረጋግተን ነው የምናየው። ስናይ ግን ብዙ ጊዜ ከቁጥር 11 ጀምሮ የጠፋው ልጅ በሚል ርዕስ እንነጋገራለን ነው የምንለው። ከቁጥር 1 ምዕራፍ 15 እስከ መጨረሻው ቁጥር 32 ድረስ አንድ ወጥ ታሪክ ነው። በዛ ውስጥ ግን 3 ምሳሌዎች አሉ። እሱን እናያለን፣ እንጸልያለን። እግዚአብሔር አምላካችን ሆይ እነሆ በፊትህ አለን። አንተ እርዳን፣ ጸጋህን አብዛልን። ረጋ ብለን በማስተዋል ድምፅህን እንድንሰማ እርዳን። ክብር ለአንተ ይሁን። በክርስቶስ ኢየሱስ ስም እንጸልያለን፣ አሜን። 4 ወንጌላት አሉ በእኛ መጽሐፍ ቅዱስ። 4 ወንጌላት አሉ በምናጠናው መጽሐፍ ቅዱስ። ጠይቃችሁ ከሆነ ለምንድን ነው 4 የሆነው? ብዙ ጊዜ ሳስተምር እንደምለው ምናልባት በአንዱ ካመለጡ በአንዱ ይዛቸዋለሁ ብሎ ነው እግዚአብሔር 4 ያደረገው። ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? 4 የተለያዩ ሰዎች ናቸው የጻፉት ግን ስለ አንድ ጉዳይ ነው፣ ስለ ተመሳሳይ ጉዳይ ነው የጻፉት። ነገር ግን ከተለያየ አቅጣጫ ስለጻፉት ከዛ የተነሳ 4 ሆኗል። አንዱ ደግሞ ከአንዱ ያመሳከረበት ሁኔታ አለ። ለምሳሌ ማርቆስ፣ ሉቃስ እና ማቴዎስ 3ቱ ተመሳሳይ ወንጌላት ወይንም ሲናፕቲክ ጋስፕልስ ይባላሉ። ተመሳሳይ ተወራራሽ ወንጌላት ይባላሉ። አንዱ አንዱን የማመሳከር ዝንባሌ ስላለ ማለት ነው። ወንጌላት ሲጻፉ በነበረበት ዘመን በነገራችን ላይ የኛ የክርስትና አስተምሮ በወረቀት በጽሁፍ በደንብ ተደራጅቶ የተጻፈበት ጊዜ አልነበረም። የመጀመሪያውን ከሬጅ የወሰደው የመጀመሪያውን የጉብዝና ስራ የወሰደው ማርቆስ በጣም ትልቅ መስዋዕትነት ከፍሏል። ሊያውም የክርስቶስ ኢየሱስ ከስር ተከታይ ደቀ መዝሙር ባልሆነበት እየተከታተለ ጽፏል። ከስር ጽፏል። ለምሳሌ ጴጥሮስን እንደ ተራኪ ተጠቅሞ ከስር ጽፏል። እንደምታዩትም የማርቆስ ወንጌል በጣም ፈጣን ወንጌል ነው። ወዲያውም ይበዛዋል እና እንደውም የመጽሐፍ ቅዱስ አጥኚዎች እንደሚሉት እየተተረከለት ስለሆነ የጻፈው ወደ ጉዳዩ ነው የገባው ይላሉ። ሌሎቹም እንደዚህ እያመሳከሩ ጽፈዋል። እንደውም ሉቃስ ከዚህ በፊት በጣም የተጻፉ ብዙ አሉ፣ እነዛን ሁሉ አመሳክሬ ጻፍኩኝ ይላል አይደለ? መልካም የሆነውን ነገር በደርዝ በደንብ አዘጋጅቼ ጻፍኩኝ ይላልና ወንጌላት የተጻፉት በዋናነት የቅዱሳት መጽሐፍት ሁሉም ቦታ ባልደረሰበት፣ ሁሉም ሰው እጁ ላይ ኮፒ ባልነበረበት፣ ይልቁኑ ደግሞ የጽሁፍ እንኳን ባህል በጣም ባልተስፋፋበት በኦራል ትራዲሽን በንግግር ጉዳይ ሐሳብ ታሪክ በሚተላለፍበት በዛ ጊዜ የተሰነደ ነው ማለት ነው። የሉቃስ ወንጌልን ስናይ ዛሬ የምናየው
ምዕራፍ 15 ነው የምናየው። ሉቃስ እንግዲህ በሌላ መልእክት ባለመድኃኒት የተባለ ሰው ነው አይደለ? የሕክምና ሰው ነው፣ አዋቂ ነው። የሉቃስ ወንጌልን ከሌሎች ወንጌላት የሚለየው ሌሎቹን ወንጌላት ከሉቃስ ሉቃስን ደግሞ ከሌሎቹ የሚለየው ምንድን ነው ብለን ከጠየቅን አንድ ወሳኝ የምናገኘው ሉቃስ ባለመድኃኒት ስለሆነ ለእናቶች ለሕፃናትና ለታመሙ ሰዎች በጣም ኮምፓሽኔት ልብ አለው፣ ሩሩህ ልብ አለው። እዚህ ምዕራፍ 15 ላይ ሲሮጥ የምታዩት አባት፣ ሲታቀፍ የምታዩት ልጅ ሌላ ቦታ ብዙ አታገኙትም። ብዙ ሳይሆን ያው አታገኙትም ሌላ ቦታ። ሉቃስ የሚጽፍልን እነዚህ የማህበረሰብ ክፍሎች በጣም በማህበረሰቡ የተገፉ የሚባሉ ምናልባት ደግሞ ትኩረት የማይሰጣቸው ሊሆኑ ይችላሉ። እሱ ግን የሕክምና በእኛ በዚህ ዘመን ቋንቋ ዶክተር ስለሆነ ሐኪም ስለሆነ በጣም ይሄ ከሩሩህ ልብ ጋር ስለሆነ የሚያክመው ወንጌሉንም ማህበረሰቡን ሲያገለግልበት እንደዛ ያየ ይመስላል ሉቃስ። ምዕራፍ 15 ሲጀምር ምዕራፍ 15ን ለምን ተከታታይ ሶስቱን ታሪኮች እንደሚተርክ እንደሚጽፍልን የሚያስረዳውን ሁለት ቁጥር ያስቀምጣል። በመጀመሪያ ቁጥር 1 ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል ብለው እርስ በርስ አንጎራጎሩ። ይሄ በስነ ጽሑፍ ቋንቋ መግቢያ ይባላል። መግቢያው ይሄ ነው። ምን ሆኗል? ቀራጮች አሉ። ከዛ ደግሞ በትምህርተ ጥቅስ ውስጥ ኃጢአተኞች አሉ። ዓለም እኮ በኃጢአት ወድቃለች፣ ግን ኃጢአተኞች የሚባሉ አሉ። የሃይማኖት ሰዎች እይታ ኃጢአተኞች የሚሏቸው አሉ። ይሄ ማለት ሰው ሁሉ ኃጢአትን ከመስራቱ የተነሳ የእግዚአብሔር ክብር ጎሎት ኃጢአተኛ መሆኑን አይደለም። ኃጢአተኞች የሚለው በእነዚህ በሃይማኖቱ ጎራ ባሉ ሰዎች ኃጢአተኞች የሚባሉ አሉ። ከቀራጮች ጋር ነው እነሱ ደግሞ እንትን ያሉት የተያዩት አብረው የተቀመጡት። ቀራጮች እንግዲህ እንደምታውቁት መቅረጥ ነው፣ ታክስ ኮሌክት ማድረግ ነው ስራቸው፣ ግብር መሰብሰብ ነው ስራቸው። ግብር ሲሰበስቡ ለምንድን ነው ቀራጮችን ከኃጢአተኞች እኩል የሚያተያዩት ካላችሁ የሃይማኖቱ ቡድን እነዚህ ቀራጮች ምንድነው የሚያደርጉት? ዜግነታቸው የዛው የእስራኤል ሀገር ነዋሪዎች ናቸው። ነገር ግን በወቅቱ ገዢ ለነበረው ለሮማ ስለሆነ የሚገብሩት ሰዎቹ ሲያዩቸው እንደምንድነው የሚያዩቸው? እንደ ትሬተር እንደ ካህዲዎች ነው የሚያዩቸው። ለምን? ከኛ ገንዘብ ወስደው ለባዳ ነው የሚሰጡት ብለው ስለሚያስቡ ኧረ ኢየሱስ ቀራጭ ነው ከተባለ ማህበረሰቡን የካደ ማለታቸው። ስለዚህ በማህበረሰቡ ዘንድ ተቀባይነት የሌለው ለማለት ፈልጎ ነው። ስለዚህ ኢየሱስ በማህበረሰቡ ዘንድ ተቀባይነት የላቸው የተባሉ ሰዎች ጋር ማዕድ ተውት እንደው ቢባል ጥሩ፣ በሩቅ ሰላም ቢላቸው ጥሩ፣ ማዕድ ይጋራሉ። ለጉድ አርቀው የሚያገሏቸውን ሰዎች ማዕድ ይጋራል እሱ። ሌላው ኃጢአተኞች ናቸው፣ የኃጢአተኞች ጎራ ብለው የሚያስቧቸው ሌሎቹ። እነዚህ ሁሉ ሊሰሙት ኢየሱስን ይሰበሰቡ ነበር። እሱ ደግሞ ኤክስትራ ማይል ሄዶ ከኃጢአተኞችና ከቀራጮች ጋር ማዕድ ይጋራል። በጠረጴዛ ዙሪያ ያስቀምጣቸዋል። ክብ ሰርተው ይቀመጣሉ። ይሄ የተቀረውን በትምህርተ ጥቅስ ብያለው ቅድም የሃይማኖቱን የአይሁድን ፈሪሳውያንን እነዚህ የመሳሰሉትን ሊያስደስት አልቻለም። ለምን? እነሱ ወግድ ያሏቸው ሰዎች የተወገዱ ናቸው፣ በፍጹም የከበረ የተቀደሰ ማዕድ አይካፈሉም ብለው ስለሚያስቡ በዚህ ሁኔታ እናስቀምጥና ወደ መጨረሻው ክፍል እንሂድ። ወደ መጨረሻው የምዕራፉ መጨረሻ ወደ መጨረሻ ቁጥር 25 ታላቁ ልጁ በእርሻ ነበረ። ከሁለቱ መካከል ቤት ያለው ልጅ ማለት ነው። ታላቁ ልጅ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ መሰንቆንና የዘፈንን ድምፅ ሰማ። ከብላቴናዎችንም አንዱን ጠርቶ፣ ከአገልጋዮች ማለት ነው ጠርቶ ይህ ምንድን ነው አለው። ይህ የሚሰማው ድምፅ ምንድን ነው አለው ብሎ ጠየቀው።
እርሱም ቁጥር 27 ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው ይላል። መግቢያችን ላይ ሉቃስ እንደ መግቢያ እንደ ኢንትሮዳክሽን ያስቀመጠልንን ሐሳብ የሚያጸናው በታላቅ ወንድሙ ነው። ልክ የሃይማኖቱ ጎራ የፈሪሳውያን፣ ሰዱቃውያን፣ ሌሎችም ተሰብስበው እንዴት ኃጢአተኛን ትቀበላለህ ብለው የሚሞግቱት ሙግት በአንድ ታላቅ ወንድም መወከል ወንድሙ እንዴት ያ ሁሉ አድርጎ ሳለ አባት ይቀበለዋል። ተውት ፍሪዳ ማረድ፣ ተውት የድምፅ ጫጫታ እያጨበጨቡ እንኳን በደህና መጣ ማለት፣ እንዴት ደጁ ያቀርበዋል። አባት ሊቀርብ ይችላል አለ፣ እኔ ግን አልገባም አለ። ይኸው ልጅ እኮ አልገባም አለ፣ እኔ አልገባም አለ። ያ ማለት አባት በወሰነው ውሳኔ አልስማማም አለ እኮ ማለት፣ አልስማማም አለ ማለት ነው። ይሄን እንደ መግቢያ ይያዝልኝ፣ ይሄን እንደ መግቢያ ይያዝልኝና ሶስቱ በሉቃስ ወንጌል ምዕራፍ 15 ያሉ ሶስቱ ታሪኮች የምታውቋቸው የጠፋው በግ ምሳሌ፣ የጠፋው ድሪም ምሳሌ፣ ከዛ ደግሞ የጠፋው ልጅ በሚል እኛ የጠፉ እያልን ስለምንመጣ የጠፋው ልጅ የምንለው ሶስቱ ተያይዞ አንድን ጉዳይ ሊያመለክት ነው። ታሪኩ ተራ በተራ እየተደራጀ የሄደው ምንን ሊያመለክት? ቁጥር 1 እና 2 የተነገረላቸውን ሰዎች እነዛ ኢየሱስ ክርስቶስ ጠርቷቸው በማዕድ አብሯቸው ሲቀመጥ ቀራጭና ኃጢአተኛ የሚሏቸውን እንዴት እሱ አምላክ ሆኖ ሳለ እንዴት እሱ ጌታ ከሆነ እንዴት እሱ እንዲና እንዲያ ከሆነ እንዴት ከኃጢአተኞች ጋር ይበላል የሚለውን ክርክራቸውን በሰው አምሳል የሚያጸናው ደግሞ ታላቅ ወንድም ሆኖ እናገኘዋለን ማለት ነው። ሶስቱ ታሪኮች የተነጣጠሉ እንዳልሆኑ የ1954 ትርጉም ከያዛችሁ ላሳያችሁ። ቁጥር 3 ይህን ምሳሌ ነገራቸው። አጉረመረሙ፣ እነዛ ሰዎች አጉረመረሙ። እንዴት ከኃጢአተኞች ጋር ይበላል ብለው በኢየሱስ አጉረመረሙ፣ አንጎራጎሩ፣ እርስ በርስ ተንሾካሸኩ። ቁጥር 3 ይህን ምሳሌ ነገራቸው። ምሳሌ 1 በሉ፣ ምሳሌ 1። ከዛ ቁጥር 8 ላይ ምን ብሎ ነው የሚቀጥለው? ወይም አይደለ? ወይም ካላችሁ ተቀያሪ ሌላ አይደለ እየሰጣችሁ ነው። ይህን ምሳሌ ነገራቸው። ከዛ ምሳሌው አለ፣ የጠፋው በግ ምሳሌ አለ። ወይም ቁጥር 8 ወይም ተለዋጭ ማጠናከሪያ ሌላ ምሳሌ ተናገረ። ከዛ ቁጥር 11 ላይ እንዲህም አለ። አሁን በምሳሌ 1 በምሳሌ 2 ሲያደራጅ የመጣውን በምሳሌ 3 በግልጥ ሊያብራራ ነው ማለት ነው። ስለዚህ ይህን እያደራጀ ነው የመጣው። ጥሩ። ይህን ምሳሌ ነገራቸው። ቁጥር 3 100 በግ ያለው ከእነርሱ አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። አሁን ይህንን ምሳሌ ሲጠቅስ በውስጡ ያሉ 3-4 የታሪኩ ባህሪያት አሉ። እነዚህ ባህሪያት በየምሳሌው የሚደጋገሙ ናቸው። ግልጽ ናቸው። ግልጽ ለማድረግ የጠፋ አለ፣ ፈላጊ አለ፣ ይገኛል፣ ደስታ ይሆናል አይደል? እነዚህ ነገሮች ይሆናሉ። የጠፋ አለ፣ ፈላጊ አለ፣ የጠፋው ይመለሳል፣ ደስታ ይሆናል። እነዚህ በሶስቱ ምሳሌዎች ይደጋገማሉ። ነገር ግን በሶስቱ ምሳሌዎች ይደጋገሙ እንጂ ፈላጊው ባለበት ሲሆን ጠፊው እንዳለ ሆኖ ለተመላሽ ደስታ ግን ሁሉም ደስተኛ አይሆንም።
ፈላጊው ባለበት አለ፣ ለዘላለም የሚኖር ነው። ጠፊው አይነቱ ይለያያል። ለምሳሌ አንደኛው በግ ነው፣ አንደኛው ድሪም ነው፣ አንደኛው ደግሞ ሰው ነው። በእነዚህ ሁሉ የምታዩት በሶስቱ ምሳሌ ውስጥ በግ ካለ እረኛ የሚባል አለ ማለት ነው። እረኛ ጠባቂ። ስለዚህ የእረኛ ማህበረሰብ አለ፣ የእረኛ የህብረተሰብ ክፍል አለ። አንድ ድሪሟ የጠፋባት ሴት አለች፣ ህልሟ ለማለት አይደለም። የጠፋባት ሴት አለች። እሷ ደግሞ የሴቶችን ማህበረሰብ ክፍል ትወክላለች ማለት። ከዛ ደግሞ ከቤት ጠፍቶ የሄደ ልጅ አለ። አባትና እናት ይኖሩታል፣ ቤተሰቡን ይወክላል። ስለዚህ ማህበረሰብ አቀፍ የሆነ ውክልና ያለው ነው ማለት ነው። ስለዚህ ስለ ሁሉም በአንድ የሚያነሳ ነው ማለት ነው። ሁለተኛው ላይ እነዚህን ክፍሎች ስላልሆነ በዋናነት የምናነሳው ወደኛ ወደ በተለምዶ የጠፋው ልጅ ወደሚባለው ታሪክ እገባለሁ። ከዚህ 10 ድሪም ደግሞ ያላት አለች። 10 ድሪም ያላት አለች። እቺ ድሪም በድሮ ኮይን እንደሚባለው ይሄ የነሐስ የብር ሳንቲም የሚባለው አይነት ነገር ነው። ድሪም ያላት አለች። ከዛ እሷ ቢጠፋባት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿን፣ ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ በድጋሚ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። እዚች ጋር በደንብ ማስመር ያለብን ይህቺ ሴት የት እንዳስቀመጠች አይደለም የጠፋባት፣ ጠፍቶባት ቤት ውስጥ የት እንዳስቀመጥ ነው የሚጠፋብን። ቃል ይገኛል፣ እሱ ይገኛል። አንድ አፍታ አንድ ዙር ብንሄድበት ይገኛል። እዚህ ጋር ነው ማን ይሆን ያነሳው እንላለን። ይህቺ ሴት ያስቀመጠችበት አይደለም የጠፋባት፣ ጉዳዩ ራሱን የጠፋው። ስለዚህ ቤቱን ግልብጥ አድርጎ መፈለግ አስፈላጊ ሆኗል። አሁን እንግዲህ በእኛ የቤት አሰራር እንዳናጠናው ጥንቃቄ ማድረግ የሚኖርብን፣ እስቲ ፈልጉት፣ እንትን ሶፋውን መለስ አድርጉት፣ የቲቪ ስታንዱን እንዳይሆን፣ በእኛ ጊዜ እንዳይሆን። ፍለጋው እንደሱ አይደለም። በወቅቱ የነበረው ቤት ምንድን ነው? አፈር ነው። አፈሩ ደግሞ አቧራ እንዳይፈጥር ጉዝጓዝ ይጎዘጎዛል። እያወራን ያለ ነው ስለ እስራኤል ነው። የእስራኤል ምድር ደግሞ በዓመት ጥቂት ጊዜ የሚዘንብበት በጣም ደረቅ ቦታ ነው። ስለዚህ ይህቺ ሴት የሆነች ሳንቲም ከሳንቲም የምታንስ ነገር እዛ ሳር መሃል ወደቀባት ማለት ቢቻል ሰንበጥ በሰንበጥ እያነሳች ነው መፈለግ ያለባት። ጥርግ ማድረግ የምትችለው አይደለም። ስለዚህ አንድ ባንድ እያነሳች ወደ ውጪ፣ አንድ ባንድ እያነሳች ወደ ውጪ፣ ከዛ በኋላ አጥርታ ቤቱን ከስር ወደ ውጪ የመገልበጥ ያህል ነው የምትፈልገው። ስለዚህ ጽናቷን ነው የሚያሳየው። እስክታገኘው ድረስ የምትፈልገው ነው ማለት ነው። ይሄንን ፍለጋ ነው ፈላጊው የሚፈልገው የሚለው መልእክት ይቀመጥልን። ይሄንን ፍለጋ ነው የሚፈልገው ፈላጊው። ከዚያ በጣም ታዋቂ ወደ ሆነው ታሪካችን እንግባ። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። አሁን ጉዳዩ በጣም ሲያጠነክረው የበለጠ ደግሞ ሲያብራራው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለ። ምን የሚለኝን ክፍል አለ? የሚደርሰኝን። ብዙ ጊዜ ይሄን ክፍል ስንተርክ ምንድን ነው ምንለው? የሚካፈለውን ንብረት ወስዶ ውልቅ አለ እንላለን። በደንብ በጥንቃቄ እንድታዩት የምፈልገው ቁጥር 12 ለላይ ከ4 ነጥብ በኋላ ማለት ነው። ሁለተኛው ክፍል ለላይ ገንዘቡንም አካፈላቸው ይላል። የሄደው ድርሻውን ወስዷል፣ የቀረውም ድርሻውን ወስዷል። የሄደው ከቤት ወጥቶ ይዞ ነው የሄደው። የቀረው ደግሞ እዛው አባቱ ግቢ ነው ያለው። ነገር ግን ሁለቱም ገንዘባቸውን ምን ብለዋል? ተቀብለዋል። አባታቸውም ገንዘቡን አካፍሏቸው። ስለዚህ አሁን ማንንም በጥሪት በውርስ መክሰስ አይችልም። ተቀብለዋል። ከዛ በኋላ ያለው ህይወታቸው ይለያል። ከዛ ምንድን ነው የሆነው? ከጥቂት ቀንም በኋላ
ቤት እንዲሄድ እያሰበ የቆየ ይመስላል ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። መጽሐፍ ቅዱስ ስታጠኑ አይገርማችሁም? ሁሉንም ከበተነ በኋላ ጊዜውን ጠብቆ ረሃብ መጣ። ምን አላውን እጁ ላይ ያለ ረሃብ ቢመጣ ዞር እኮ ይልበት ነበር። ልክ ገንዘቡን ሲጨርስ እግዚአብሔር አሁን የረሃብ ተራ ነው አለ። ልክ ሲጨርስ ገንዘብ ግን በእጁ ነበረ፣ ሊያውም የቤተሰብ ሀብት ተካፍሎ። ቁጥር 14 ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ፣ እርሱም ይጨነቅ ጀመር። አሁን ህይወት መቀጠል ከባድ ሊሆን ሆነ። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። ስራ ጠፋ፣ እሪያ እንዲያሰማራ ሰደደው። ይሄ ሰው ከየት ሀገር ነው የመጣው? ወደ ቅርብ ሀገራት ምናምን ሄደ፣ ከተሞች ሄደ። ይሄ ወጣት ከየት ሀገር ነው የመጣው? ከእስራኤል እኮ ማህበር እሪያ ጋር ሄደ ማለት እኮ ምን ያህል ዴስፕሬት እንደሆነ ማሳያ ነው። አይሁድና እሪያ ያለውን ግንኙነት ማሰብ ይሄ ነገር እንደው በጨረፍታ ከእሪያ ጋር እየዋለ ነው የሚባለው ወሬ ቢሰማ ሊፈጠር የሚችለውን አስቡ። እሱን በቀጣይ ልጁ ሲመለስ እናገናኘዋለን። ከዚያ እሪያ ሊያሰማራ መሄዱ አንድ ነገር። እሺ እሪያዎች ከሚበሉት አሰር ሊጠግብ ይመኝ ነበር። ይሄ ከሚበሉት ይመኝ ነበር፣ የሚሰጠውም አልነበረም ይላል። ይሄ ልጅ እኮ በጣም ተቸግሯል። ዶንቦስኮን የተማርኩትና እዛ ያረባሉ፣ ያው ካቶሊኮች ያረባሉ አሳማ። በጣም የገረመኝ ነገር አሳማ አጥበውት እንደዚህ በቱቦ ውሃ እንደዚህ አጥበውት በቃ ይላል። ይሄ ጸጉር ምናምን ስለሌለ ደግሞ ለማጠብም ቀላል ነው። በቃ እንዲህ ቦረሽ አድርገው ውሃ ያደርጉበታል። በቃ ኩልል ይላል። ወደ የሚሰማሩበት ያስገቧቸዋል፣ ሊቆልፍ። ከዛ ይሄ የሙዝ ክትክት አድርገው ይሰጧቸዋል። በአገር ሰላም ታጥቦ ያ የተከተከተውን የሙዝ ዛፉን ነገር በእግሩና በአፉ ከጭቃ ጋር ይለውሳል። ከጭቃ ጋር ይለውሳል። እያያችሁት ከጭቃ ጋር ይለውሳል፣ ያቦካል። በተቻለ መጠን ቦታውን ጭምልቅልቅ ያደርገዋል አካባቢው። ለካስ ያንን ተፈጥሮውን ስለሚያውቁ ትንሽዬ ውሃ ደፋ ያደርጋል የሆነ ቦታ። ከዛ ጭቃ ያቦካል። የሰጣችሁት እንዲህ ኩርሽም የሚል የሆነ የዛፍ ቁራጭ አሽቶት ይበላል። ሁል ጊዜ ማስታውሰው 7ኛ ክፍል 8ኛ ክፍል ሆነን አሳማ እዚህ ጋር ጭቃ አለበት። ሁል ጊዜ ማስታውሰው ከጭቃ ጋር እየለወሰ ነው የሚበላው። ኢየሱስ እንቆቻችሁን በእሪያ መካከል አትጣሏል። ለምን? ለወስ ያደረጉትና ጭቃ አልብሰው የእንቆቻችሁን እንቁነት ራሱ እንድትረሱ ያደርጓቸዋል። እንቁ ጭቃ ለብሶ መቼም እንቁ አትሉ። ጭቃ ለብሶ ምናልባት የሆነ ጭቃ የለበሰ ድንጋይ ሊመስላችሁ ይችላል ሁሉ። በዚህ ልክ ነው እንግዲህ እሪያዎች እርስ በርስ። ይሄ ልጅ እዚህ መካከል ቁጭ ብሎ እሪያዎች የሚበሉትን ምግብ ይቋምጥ ነበር። እንደው የሆነ ብላ ብትሉት በቃ ሄዶ የሚሻማ አይነት ነው። ይሄው ምንድነው የሚለው? የሚሰጠው አልነበረም። በቃ ገፋ በል ሂድ የሚለው ብቻ ነው የሚፈልገው። ለምን? ገንዘቡን ጨርሶ ከጥጋብ ወደ ረሃብ ወጥቶ ይወረደው የሰርቫይቫል ጉዳይ ሆኖበታል። የሚሰጠውም ግን አልነበረም። ቁጥር 17 ወደ ልቡም ተመልሶ ድንገት ክሊክ አደረገ፣ ደነገጠ። መቼም ይሄ መለኮታዊ የሆነ ማስታወሻ ነው የሚሆነው። ሪማይንድ አደረገው፣ ክሊክ አደረገ። ከዛ ወደ ልቡም ተመልሶ ማለት የአባቱ ቤት ትዝ አለው ለማለት ሳይሆን፣ ወይ ደግሞ ወይ ጉድ አንዳንዴ እኮ በቃ ምን ቀን እንደወጣው አላቅም አይነት አይደለም ያሰበው። ወደ ልቡም ተመልሶ ማለት ድንግጥ ብሎ የሰራውን ስራ ማመዛዘን ማለት ነው። ወደ ልቡ ተመልሶ ማለት ከፍ ዝቅ አድርጎ ማመዛዘን ማለት ነው። ወደ ልቡም ተመልሶ አለ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው አለ።
አሁን ራሱ እያሰበ ነው። ስንት ናቸው ማለት እንጀራ በልተው የሚተርፋቸው አባቴ ሙያተኞች ስንት ናቸው? በርካቶች ናቸው፣ ብዙ ናቸው። ጥያቄው ራሱ ይሄ ሊዲንግ ኩዌስችን የሚባለው ነው፣ የሚመራ ጥያቄ ነው። መልሱ እዛ ውስጥ አለ። እኔ ግን በዚህ በረሃብ እጠፋለሁ አለ። እጠፋለሁ አለ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ ይላል። አሁን ይሄ ቀጥታ እየነገረው አይደለም ለአባቱ። አሁን እቺን በደንብ ፒክቸር እንድታረጉ ነው። አሁን ለአባቱ እየነገረው አይደለም። አባቴ ሆይ በሰማይና በምድር በሰማይና በፊት በደልሁ፣ ወደፊትም ልጅ ልባል አይገባኝም፣ ከመዋያተኞችም እንደ አንዱ አድርገኝ እለዋለሁ። ማለት ምን ማለት ነው? ይሄ ልጅ እኮ መስታወት ፊት ቆሞ በኋላ ፕሬዘንቴሽን ሊያቀርብ እንደሚለማመድ ሰው እኮ ነው ቆሞ እየተለማመደ ያለው። አሁን እሄዳለሁ ይላል ብቻውን እያወራ። አሁን እሄዳለሁ፣ ከዛ ልክ አባቴን ሳገኘው አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ልጅ ልባል አይገባኝም። እውነት እየተለማመደ ነው፣ ሪሄርስ እያደረገ ነው። ምን እንደሚያስገርመኝ ልንገራችሁ። ሪሄርስ ያደረገውን የተለማመደውን እንዲልሉ እድል አልሰጠውም። በኋላ ላይ የተለማመደውን እንኳን እንዲል እድል አልሰጠውም። ለምን? አባቱ የልጁን መመለስ አይቶ እዚያ ሊመለስ የቆረጠበት ቦታ ላይ ያሰበውን ሁሉ ሐሳብ ቀድሞ አስቦታል። ለምን? ያ የሚመጣው ልጅ የሚመጣው እዛ ያሰበውን ነገር ካሰበ ብቻ። ተመልሶ ወደ ቤቱ ሊመጣ የሚችለው እዛ አውጥቶ አውርዶ ያውጠነጠነውን ጉዳይ ከጨረሰ ብቻ ሊመጣ የሚችለው። ስለዚህ አባት ይሄንን አይቶ ያኛውን ማሰብ ይችላል። እድልም አልሰጠውም፣ እንዲያብራራ እድልም አልሰጠውም። አፈነው፣ አደረገው። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ይሄ ክፍል ድጋሚ እኔ ሆዴን ቡቡ ያደርገዋል። ይሄ ሆደ ባሻ ያደርገኛል። ልክ በርቀት አይቶት አዘነለት ይላል። አንድ ጥያቄ ልጠይቃችሁ፣ መጽሐፍ ቅዱስ እንደምናጠና ቅዱሳን። ይሄ አባት እድሜው ገፍቷል፣ ስለዚህ ብሎ ማየት አይችልም ማለቱ አይቀርም። እድሜው ገፍቷል። እንግዲህ እሱን እንዳትረሱ። ይሄ ልጅ አባቱ ሊያዝንለት የሚችለው በሁለት በሚታወቅና በደንብ ታስቦ በሚታወቅ ምክንያት ነው። አንድ የሚታወቀው ምንድን ነው? ተመለሰ ማለት በቃ የአባቱ ቤት እንግዲህ በአንድም በሌላም ለክፉ አይሰጥም ብሎ ተመለሰ። የሚታወቀው ሪዝን ይሄ። በደንብ ሲታወቅ አንደርስታንድ የሚደረገው ሪዝን ደግሞ ምክንያት ደግሞ ምንድን ነው? ከርቀት አባቱ በደንብ አስተውሎ ሲያየው ልጁ ምናልባት እጅና እግሩን ጥሎ እንደዚህ እያለ ይሆናል የመጣው። ለምን? ኦልሬዲ ሁሉን ነገር አጥቷል። ይሄ ልጅ ከእሪያ ጋር ከዋለ ሻወር አይወስድም። በመሰረቱ ይሄ መታወቅ አለበት። አሁን ሻወር ሲደላ የሚሆን ነገር ነው። በዚህ መሰረት የሚበላውን ነገር እሪያ ተካፍሎ ከእሪያ ጋር እንዲበላ ሂድ ግፋ የሚለው ሰው እየፈለገ ያለ ወጣት አስቡት። ሞልቶት ሻወር ሲወስድ ቆሻሻ መሃል ነው ያለው፣ ቆሻሻ ቦታ ነው የሚውለው፣ በጣም አስቸጋሪ ቦታ። በዛ አባቱ አየውና አዘነለት። ሮጦም ይላል። በእኛ ባህል ትልቅ ሰው አይሮጥም፣ በምንም ጉዳይ አይሮጥም። ከሮጠ ክብሩን ጥሎ ነው የሚሮጠው። በአይሁድ አባት ሽማግሌ ትልቅ ሰው በማህበረሰቡ የተከበረና በእርጋታ በመሄድ የሚታወቁ ናቸው። ሮጠ ማለት ክብሩን ጣለ ማለት ነው። የሚጥልለት ጉዳይ ከሌለ ሊዋረድ። ይሄ አባት ግን ምዕራፍ 15 ቁጥር 1 ላይ ኃጢአተኞችንና ቀራጮችን ይቀበላል ብለው የከሰሱትን ኢየሱስን ይመስላል። ለምን? ከዚያ ማዶ የሚመጣው ልጅ ሀብት ወስዶ
አባክኖ። አንዳንድ የመጽሐፍ ቅዱስ አጥኚዎች ምን ይላሉ? የሮጠው ፍቅር፣ አባትነት፣ እንኳን ደህና መጣህ ማለት በመሳሰሉት ምክንያት ነው። ሌላው ማየት ያለብን የሮጠበት ምክንያት ይላሉ ማህበረሰቡ ይሄ ልጅ የት እንደሄደ ምን እንዳደረገ መረጃው ይኖራቸዋል። በአንድም በሌላም ከእሪያ ጋር እንደዋለ ከተሰማ ምናልባትም ቀድመው የመጀመሪያውን ድንጋይ ለማሳረፍ ስለሚሞክሩ ስለሚወግሩት እየሮጠ ሄደው አንድም ሊጠብቀው ነው ይላሉ። እኔ ያሳምነኛል። በዚህ ሁኔታ ነው ይሄንን ልጅ የተቀበለው። መውደድ ብቻ አይደለም፣ ጥፋቱን ሁሉ ተጨማሪ እርምጃ ሄዶ ጠብቆለታል፣ ተከላክሎለታል፣ አዘነለት። ሮጦም አንገቱን አቀፈውና ሳመው ይላል። እንግዲህ መገመት ነው ይሄ ልጅ የት ቆይቶ እንደመጣ። ወይ ደስ ሲል ሽቶ የምትሉት ልጅ አይደለም በዚህ ጊዜ ይሄ ወጣት። አባት ግን ይሄ አልያዘውም ነው፣ ይሄ አላገደውም ነው። ለአባት እንደ ልጅ መመለሱ በቂ ነው። እኛ የወለድናቸው ልጆች ሲያናድዱን ይሄ የድሮ የቀበርነው አዳም በዚህ በኩል ምናምን ላይ ሊመጣ ይችላል፣ ብቅ ሊል ይችላል። የሆነ ጊዜ ጩጫዋ ታማ ሳላቀው እንባዬ ቅርር ብሏል። ነገ ሆስፒታል ይዣት ቅርር ብሏልና ወንድሜ ምን አለኝ፣ በስመ አብ አንተ እኮ በቃ እኔ አብረን አድገን ስናቀህ አለኝ። እኔ አንተ እንዲህ ታለቅሳለህ እንዲህ አለ። ኧረ ስርዓትን ያላለቀስኩ ምናምን አልኩኝ ኮስተር ብዬ። በኋላ ሲነግረኝ እንዲህ አንተ እኮ እንዲህ ብንቀበል እየየ ትላለህ አለኝ። በቃ እንዲህ ስለያዝካት ብቻ ነው ትንሽ እንትን አራቀልድ ምናምን ብዬ ወደ ካስ እዛ ስሜት ውስጥ ነው ያለሁት። በኋላ ድና እየተጫወተች ምናምን እኔ ስራዬን እየሰራሁኝ ነው የምሰራበት ክፍል መታ ዳዳዳዳ ጨቀጨቀች። ከዛ እቺ ልጅ ውሰዱልኝ ልል ማለት ነው ስል ትዝ አለኝ። እንዴ በእውነት ይኸው በእግዚአብሔር ፊት አረ ውሰዱልኝ ልል እንደዚህ በቃ ኦልሞስት ኦልሬዲ እኮ ብየዋለሁ ግን ልለው ስል ትዝ አለኝ። ዋጥ አረኳትና ኑ አሜን ምናምን ውሰዷት ተጫወት ከእናንተ ጋር ትጫወት ምናምን ብዬ ቅስቅስ አረኩት ጉዳዩ። ይህ አባት በዝም ብሎ አባዬ ብሎ ጨቅጭቆት አይደለም፣ ወይ ዝም ብሎ ሲሰራ ቢዚ አድርጎት አይደለም። በቃ ምናልባትም የሚጦርበትን ገንዘብ ነው የወሰዱት እነዚህ ሰዎች። የሚጦርበትን ገንዘብ ነው የወሰዱት። ሄዱ እንደው አራብቶ አባስቶ ቢያመጣ ጥሩ አይደል? አጥፍቶት መጣ። አባት ግን እንዲህ አለ፣ እሱ ከመጣ ይበቃኛል። ሌላው ሌላ ነው፣ እሱ ከመጣ ይበቃኛል። አቀፈው። ምንም አይነት ቅድመ ሁኔታ አላስቀመጠም። አቅፎ ሳመው። በኋላ የተለማመደው ነገር ትዝ ይላችኋል። እንደዚህ ይለዋለሁ ያለው ፋታ አልሰጠውም። ፍሪዳ ቁጭ በል፣ ልበስ፣ ተጫማ፣ ቀለበት አድርግ። ራሱን የሆነ የቤተሰብ አስተዳዳሪነት ላይ ቁጭ ብሎ አገኘው ማለት ነው። ይሄ ከሰጪው የተነሳ የሚሆን ነው። አባቴ ሆይ በሰማይና በፊትህ በደል፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎችን አለ ምን አለ? ፈጥናችሁ ይላል። ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡት፣ የሰባውን ፍሪዳ አምጥታችሁ ረዱለት፣ እንብላም ደስ ይበለን አለ። ከዛ ይሄ ልጄ ሞቶ ነበርና፣ ታዩታላችሁ ተምሳሌታዊ አገላለጹን። ይህ አባት ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስ ይላቸው ጀመር። በቃ አውጥቶ እርሙን ሊገላገል የነበረ አባት ነው ልጁ የተመለሰለት። ስለዚህ ሞቶ ነበር አለ፣ አሁን ግን ሕያው ሆኗል፣ ጠፍቶ ነበር ተገኝቷል ይላል።
ሶስት ነገር ተሰጥቶታል። ፍሪዳ ታርዶለታል፣ ልብስ ለብሷል፣ ተጫምቷል። ሁለቱን አንድ ላይ አድርገን ከዛ ቀለበት ተደርጎለታል። እንግዲህ በወቅቱ የቀደመውን ዘመን የዚህን ዘመን ሁኔታ ለማገናዘብ ስንሞክር አንድ የምናገኘው ምንድነው? አያቶቻችን እጅ ላይ እንኳን አይታጣም። አንዳንድ ቅርጽ ያለው እዚህ ጋር አናቱ ላይ ቅርጽ ያለው ሰም እንደዚህ ነክረው ሊፈርሙበት የሚችሉበት አይነት ቀለበት አላቸው አንዳንዶች። የድሮ የቆየ ይሄ ቀለበት ከዛ ቀለበት ጋር የተገናኘ እንግዲህ ልጁ ሊያገባ አይደለም፣ የጋብቻ ቀለበት አይደለም እየተሰጡ ያለው። ግን ይሄ ልጅ በቤቱ አስተዳዳሪ እንዲሆን ወጣ ገባ ይሸጥ ይለወጥ እንዲል እንዲያሰማራ ቤቱን እንዲቆጣጠር የሆነ የኃላፊነት ማተም የተሰጠው ይመስላል። ሌላው ልብስ ደርቧል፣ ከዛ ጫማ ተጫምቷል። እንግዲህ በቀደመው ዘመን ብዙዎች እንደሚታወቀው ቤት ውስጥ ባሪያ የሚባሉ አገልጋይ የሚባሉት ትንሽ ነጠል ያለች ቲሸርት የምትመስል ራፊ ያረጋሉ። ብዙ ጊዜ ባዶ እግራቸው ነው የሚሆኑት። ያው እንደኛ ዘመን ጫማ ማሰብ መቀያየር ምናምን እንዳታስቡት። ያ ዘመን ጫማ ከኖራችሁ ራሱ ኖራችሁ ነው እንጂ ብርቅ አይደለም። ወይኔ ጫማ ኖረው አይነት አይደለም። በቃ ለረጅም ርቀት የሆነ ሳንዳልስ ያረጋሉ፣ ይሄ ጠፍር ነገር ያረጋሉ። ለየት ያለ ጫማ የለም። በአሁኑ ዘመን አታስቡት ለማለት ነው። ሲመላለስ ግን አንድ ሰው ጫማ ካረገ የምትጠረጥሩት የቤቱ ልጅ ነው ምናምን ትላላችሁ። ከፍ ያለ ሰው ከሆነ ደግሞ አይ ቲንክ የቤቱ አስተዳዳሪ ናቸው ይባላል። ነጠላውን ከተቀመጠና ፎጣ ነገር እጁ ላይ ከያዘ የቤቱ አገልጋይ እሱ ነው ይባላል። ዮሐንስ 13 ለዛ ነው ዮሐንስ ኢየሱስም ማበሻ ጨርቅ አንስቶ ይላል። ደንገጣሉ ማለት ነው። ጨርቁ ምን ያደርግለታል? ምክንያቱም ቤት ውስጥ የሚያገለግለው ሰው ነው ያንን የሚይዘው ማለት ነው። ይህ ልጅ ግን በግልጽ የቤቱ ልጅ እንደሆነ እንዲታወቅ አድርጓል። ለምን ሪኩዌስት አቅርባሉ እኮ ከአገልጋዮቹ እንዳንዱ ሲል ከአገልጋዮቹ እንዳንዱ አትሆንም፣ ለየት የሚያደርግህን ነገር እናደርጋለን ብሎ አደረገለት ማለት ነው። የዚህ የሉቃስ 15 ከቁጥር 11 እስከ 24 ያለው አባት ይገርማል። አይገርምም? ግን በቃ እንዲሁ የመውደዱ ጥግ ምክንያታዊ አይደለም። ወስዳችሁበትም ይፈልጋችኋል፣ አልፈልግም ብላችሁም ይፈልጋችኋል። የዚህ የሉቃስ 15ቱ አባት በጣም የሚገርም ሆኖ እናገኘዋለን። ቁጥር 25 ነው ነገሮች የተቀየሩት። ታላቁ ልጁ በእርሻ ነበረ፣ መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው አለ። ቅድም እንዳነበብን ምንድን ነው ይሄ ድምፅ አለ። አባትህ ነው። ልጁ ተመልሶ መጥቶ አርዶለት ተቀብሎት ደስ እያለን አለ። ያው ፊቱ ተቆጣ፣ አልገባምም አለ። ሊገባ አልወደደም። አባቱ ወጥቶ ለመነው። ሄዶም ይመለሳል፣ ይለምናል። ቤት ቁጭ ብሎ የሚያስቸግራል፣ ይለምናል። ይሄ አባት በአይሁድ ታሪክ ፈጽሞ የሚለመን እንጂ የሚለምን አይደለም። በፍጹም አይደለም። ግን ልጅን ለመነ። አባት ልጅን ለመነ። ሊያውም ልጅ ትክክለኛ ውሳኔ ባልወሰነበት። እርሱ ግን መልሶ ታላቅ ወንድሙ ማለት ነው አባቱን እነሆ ይህን ያህል ዓመት እንደ ባሪያ ይላል ተገዝቼልሃለሁ። ቁጥር 13 እንዳትረሱ ድርሻውን ሀብቱን ተካፍሏል እኮ ገንዘቡን ሰጥቷቸዋል። ስለዚህ ባሪያ አይደለም ማለት ነው። ሜንታሊቲው ግን የባሪያ ነው። ያልተፈቀደለት ሰው፣ መኖር ያልተፈቀደለት ሰው፣ መውጣት መግባት መሰማራት ያልተፈቀደለት የባሪያ ሜንታሊቲ አለው። አባቴ ስራ ካልሰራ እንዲህና እንዲያረጋለሁ ብሎ ጨቁኖኛል ብሎ የሚያስብ የመያዝ ሜንታሊቲ አለው። ያኛው ደግሞ ክፉኛ ያለመያዝ ሜንታሊቲ ደግሞ አለው ያኛው ልጅ። እርሱ ግን መልሶ አባቱን እነሆ ይህን ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፉም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ አንዲት ጠቦት እንኳን ይላል። በምን እንደሚከስ እንግዲህ እግዚአብሔር ያሳያችሁ። ይሄ ልጅ አንዲት ጠቦት እንኳን ይላል። ላይ እኮ ቁጥር 13 ላይ ገንዘቡን አካፍሉታል እኮ። ገንዘቡን አካፍሉታል ማለት ያው ግልጽ ነው መቼም እዛ ሲቢ ያለው አዋሽ ያለው ብሎታል ለማለት አይደለም። በወቅቱ ይሄን ያህል በግ፣ ይሄን ያህል መሬት፣ ይሄን ያህል ብሎታል። ተከፋፍለዋል።
በኋላ ዞር በሉ እያለ የሚያልፈው በግ የሱ በግ መሆኑንም ረስቶታል ወይ አላቅም እንዴት እንደሆነ። በዚህ ሁኔታ ውስጥ አንድ ጠቦት እንኳን አልሰጠኸኝም ብሎ በጣም ከባድ ድፍረት የሆነ ክስ ወደ ላይ ይከሳል ማለት ነው። ሁሉን ሰጥቶት ሳለ ማለት ነው። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ ነው። ክሱ በጣም ከባድ። የሰባውን ፍሪዳ አረስለት አለው። እርሱ ግን ልጄ ሆይ አንተ ሁሉ ጊዜ ከኔ ጋር ነህ፣ ዳሩ ግን ለኔ የሆነው ሁሉ የአንተ ነው፣ እዚህ ባሉበት ማለት ነው። ዳሩ ግን ይህ ወንድም ሞቶ ነበር ሕያው ስለሆነ፣ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባል ብሎ የቁጥር 24ቱን በሌላ አገላለጽ ድጋሚ ደግመዋል። ይህ ወንድም በተመለሰ ቀልብ በገዛ አባቱ በሚወደው የቀደመው መንገዴ ትክክል አይደለም ባለና በተመለሰ ወንድሙ ማለት ነው፣ የገዛ ደም የተካፈሉ የገዛ ወንድሙ ደስ አልተሰኙ። ይሄ ደግሞ ኢየሱስ ይህን ምሳሌ ነገራቸው ከሚለው ከመጀመሪያው ክፍል ቁጥር 1 እና 2 ካሉት ሰዎች ጋር የሚነጻጸር ነው። ይሄ የሚወክላቸው ታላቅ ወንድም ነው። በሃይማኖት የቀደሙ ናቸው እነሱ፣ በእምነት የቀደሙ ናቸው፣ በማወቅ የቀደሙ ናቸው፣ በሃይማኖት አለባበስ የቀደሙ ናቸው፣ የሃይማኖት ስፍራ አዘውትረው በመሄድ የቀደሙ ናቸው ኢንሶ ፎርስ። ነገር ግን ከኋላ ለሚመጣ ኃጢአተኛ ቦታ የላቸው፣ ከኋላ ለሚመጣ ቀራጭ ቦታ የላቸው፣ ከኋላ ለሚመጣ ቀድሞ የተገፋ ለነበረ ሰው ግን ኢየሱስ ክርስቶስ ላቀረበው ሰው ቦታ የላቸው። ምንድነው የሚደረገው? ኢየሱስ እነዚህን ሰዎች ምን ብሏቸዋል? አትገቡም፣ አታስገቡም። በቃ በርጋ ነው የሚቆሙት። አይገቡም፣ ደግሞም አያስገቡም። በርጋ ነው የሚቆሙት። ነገር ግን እንደ ቅዱሳን ማህበር ምንድነው የምናደርገው? አንዱ የቤተ ክርስቲያን የጤናማ ቤተ ክርስቲያን እድገት ማሳያው ኃጢአተኞች፣ ቀራጮች፣ የጠፉ ሰዎች ዕለት ዕለት ቁጥራችን ላይ ይጨመራሉ። በዚያ ነው የቤተ ክርስቲያን አንዱ መገለጫ የሚሆነው ከብዙ አንዱ። የዛን ጊዜ በቀደመው ጥፋቱ የምናውቀው ሰው ዛሬ ከተለወጠ ምን እንላለን? አቤት እግዚአብሔር ለዋጭ ነው እንላለን። ቀድሞ የነበረው ሰው ሁሉን ንብረቱን አጥቶ ከዜሮ ቢጀምር ምን እንላለን? አቤት እግዚአብሔር ያኖራል እንላለን። አጥፍቶ እንኳን ቢመለስ እየሰማ እምቢ ብሎ እንኳን ቢሄድ እንቀበላለን። ይሄ ቀላል ነው እያልኩ አይደለም። አሁን እንደማወራው ቀላል ነው እያልኩ አይደለም። ነገር ግን የተጠራ ነው በዛ መንገድ ነው። እኛ ራሳችን የተጠራ ነው በዚህ መንገድ ነው። አንዳችን ከአንዳችን በመሻል ቢሆን ኖሮ የምንመጣው የተሻሉት ቀድመው እኛ ገና ተራ እየጠበቅን ነበር ይሄን ጊዜ። ነገር ግን በመሻል በተራ እገሌ ቅደም፣ እገሊት ትከተል፣ እገሊት ትቅደም፣ እገሌ ይከተል በሚል ስላልሆነ እሱ የፍቅር አምላክ ስለሆነ ከዛ የተነሳ ወደዚህ ስለመጣን እኛም በመጣንበት መንገድ የሚመጡ ሰዎችን ልንጠራ፣ ግቡ ልንል፣ በማዕድ ልንቀበል የተገባል። ሌላው ይህንን ታላቅ ወንድም ሆነን እንዳንተውን ልጆቻችንን ስናስብ ጥንቃቄ እንድናደርግ፣ ቤተ ዘመዶቻችንን ስናስብ ጥንቃቄ እንድናደርግ። ይሄ የሚለወጥም አይደለም፣ አንድ አይደለም 10 እድል ሰተነዋል ብለን የምናስበውም ሰው ካለ 11ኛውን ጌታ ይሰጠውና አንደኛውን ይሰበሰብ ይሆናል። ስለዚህ እኛ ተስፋ ብንቆርጥ እንኳን እግዚአብሔር በእርሱ ስራ እንደሚሰራ ተስፋ ባለመቁረጥ እንድንቀጥል የተገባ ነው። እውነት ነው የሰው ውስንነት አለን። እውነት ነው በብዙ ነገር እንገደባለን። አንድ እርግጠኛ የምንሆነው ግን እኛ ኢየሱስ ክርስቶስ አይደለንም። ዓለምን ለማዳን አይደለም እዚህ የተቀመጥነው። በእኛ የማይቻል እግዚአብሔር በሌላ ያስችላል።
አንዳንድ ገጥሟቸው ያውቃል። ቤት ውስጥ ምክር የማይሰሙ ሰዎች ከሌላ ሰው ምክር ሰማው ምናምን። ቤተ ክርስቲያን ውስጥ ደግሞ ምን ይገርመኛል መሰላችሁ? ተከታታይ 4 ሳምንት አስተምራችኋቸው ዋው ይሏችሁና 6ኛው ሳምንት ላይ ሌላ አዲስ አገልጋይ ጋብዘን ሲናገር ተመሳሳይ መልእክት እኮ እገሌ እንዲህ ሲል ልቤ ክው ያለ ይሏችኋል። እንደ አዲስ ማለት ነው። 5 ወር እኮ አስተማረን ይሄን ጉዳይ እንላለን መልሰን። እና ሰዎች መቼ እንደሚነኩ አታውቁም፣ መቼ እንደሚለወጡ አታውቁም። ምናልባት የኛ አገልግሎት አሁን በሰጠሁት ምሳሌ ለዋናው መውደቅ መገዝገዝ ሊሆን ይችላል። የኛ አገልግሎት ገዝግዘን አብቅተናል። አንዱ ይመጣና የመጨረሻው ምሳሌ ያኖራል፣ ይገነደሳል። የሚገነደሰው ነገር መገንባት ሊሆን ይችላል። ቁጭ እያደረገ ሊሆን ይችላል። አንዱ ይመጣና ደግሞ ቀለም ቀብቶ ያስመርቃል። በአንድም በሌላም የኛ ኃላፊነት እግዚአብሔር በበረሃ ጭው ባለ ምድረ በዳ ሳለን ጠርቶ እንደተቀበለን፣ በኃጢአታችን እንዳጸደቀን ተቀብሎን፣ በበደላችን ሙታን ሆነን ሳለን ሕይወት እንደሰጠን፣ እነዚህን ሁሉ አስበን የምናገኛቸውን ሰዎች የመለወጥ ተስፋ እንዳላቸው ማሰብ። እኔ ላለውጣቸው እችላለሁ፣ እግዚአብሔር ግን መንገድ ያዘጋጅላቸዋል። መከራም እስኪመክረው ላይጠበቅ ይችላል። እኛ እንጸልይለታለን፣ እዛ ድረስ ሳይደርስ። መከራም በእርግጥ ቢመክረውም እኛ የልብ መለወጥ ነው የምንፈልገው እንጂ የአካል ምናምን ለውጥ አይደለም የምንፈልገው፣ ሳይኮሎጂካል ለውጥም አይደለም፣ የልብ መለወጥ ነው የምንፈልገው። ስለዚህ ወንድሞችና እህቶች በዚህ ክፍል ላይ ያለ አባት ያለምንም ቅድመ ሁኔታ እንደወደደ በዚህ ልክ አይደለም ልንወድ የምንችለው እኛ። የእሱ ልዩ ነው፣ የእሱ አንኮንዲሽናል ገደብ የሌለው ፍቅር ነው። ሌላው ቢቀር ግን እንደ ታላቅ ወንድሙ ባለመሆን እንደ ታናሽ ወንድም፣ እንደ ተወደደ ወንድም የተወደድንበትን መወደድ ግን ለብዙዎች ልናካፍል፣ ብዙዎችን ወደ ሕይወት መንገድ ልንጠራ፣ ብዙዎችን በድካማቸው ድካማችን ትዝ እያለን ልንታገሳቸው፣ ብዙዎችን በጥፋታቸው ጥፋታችን ትዝ እያለን ልንታገሳቸው፣ እስኪጠፉ አይደለም እንታገሳቸው፣ ልብ እንላለን፣ ይሄ ግልጽ ነው። ነገር ግን በሁሉ ፍቅር እያሳየን ቀና የሆነውን ብርሃን የሆነውን ነገር እንዲያዩ የምንረዳቸው ትልቅ ትምህርት የምናገኝበት ምዕራፍ ነው ይሄ ምዕራፍ። በሰዎች ደስታ መደሰት፣ የጠፋ ለዘላለም ጥፍት ብሎ ላይቀር እንደሚችል ማሰብ፣ እድል እግዚአብሔር እንደሚሰጥ ማሰብ፣ ልጆቻችን የምናሳድጋቸው ጎረቤት፣ ዘመድ አዝማድ፣ የስራ ቦታ፣ የትዳር አጋር ሚላል። አሁን እኛ ስናማክራቸው ምንድነው አሁን የሚቸግራችሁ ብላ ከጀመረች ምንድነው ብለን ነው እሱን ታስረዳናለች። ይሄ እኮ በነገራችን ላይ በቃ ወንዶች እኮ በዚህ ጉዳይ በቃ ደካማ ሆኑ ሲላቸው ነው እንጂ ምናምን ብለን ደግሞ የሆነ የማየት እድል ስታገኝ ደግሞ ነው እሺ እንላለን። ስናስተምር ምን እንላለን? ከትዳር ዓላማዎች ከመጋባት ግቦች አንዱ በጴንጤ ቋንቋ ነው፣ እኛ ስለሚቀለን ይሄ ስለሚገባን አንዳችን ሌላችንን ማገልገል ነው እንላለን። ከዛ ማገልገልን ስናብራራ እንዴት ነው የምናብራራው? አንድ ሰው ሚስቱን ፍላጎቷን የሚያገለግል ከሆነ እሱ በማገልገል ውስጥ ማፍቀር ተማረ ማለት ነው። ማፍቀር ይማራል በማገልገል ውስጥ። ማፍቀር ተማረ ማለት ማፍቀር ስራ አይሆንበትም ማለት ነው። እዚህ የበለጠ እየለመደው ይመጣል ማለት። ከዛስ ተቀባዩስ፣ የሚቀበለው ሰው፣ የምትቀበለው ሚስት ደግሞ ወርዝ እንዳላት ዋጋ እንዳላት ታያለች፣ ታምናለች፣ ትቀበላለች ማለት ነው። ስለዚህ በምላሹ ወርዝ ያለው ሰው ደግሞ መልሶ ያገለግላል። ይገላገላሉ ነው ማለት ይገላገላሉ፣ መገላገል ነው የሚሆነው። አንዱን ያገለግላል ማለት ነው። ስለዚህ ሁለት አፍቃሪ፣ ሁለት ወርዝ እንዳለው የሚሰማው ሰው አንድ ቤት ውስጥ ኖረ ማለት ነው። እሱ ጉዳዮችን በጥሩ ሁኔታ የማስኬድ አቅም አለው ማለት ነው። ስለዚህ በትዳር አጋራችን ከትዳር አጋራችን ጋር በተያያዘ ሊሆን ይችላል እንዳልኩ፣ በቤተሰብ፣ በስራ ቦታ፣ በቢዝነስ፣ በተለያዩ ቦታ እግዚአብሔር ተስፋ ባልቆረጠባቸው ሰዎች ተስፋ መቁረጥ ተገቢ አይደለም። እኛን እድል እንደሰጠን እግዚአብሔር እድል ይሰጣል። እኛን የመጨረሻ ስንዘምር ራሱ ምንድን ነው ምንለው? የተበጠሰውን የቀጠለው እሱ አይደለም ምን የሚል ግጥሙን እንዳላምታቱ ብቻ
ኦሬዲ የተበጠሰችዋን የቀጠለልኝ እሱ አይደለም ወይ? የሚጤስ ጧፍ እንግዲህ ግልጽ ነው በመጽሐፍ የሚጤስ ማለት በቃ ስትሉት ነው የሚጠሰው እኮ ጭስ የሚወጣው ስትሉት እሱን እያያችሁት ሪቫይቭ ያደርገዋል ያድሰዋል ቦግ ሲል ታዩታላችሁ ሸምበቆ ከተቀጠቀጠ ማለት ግልጽ እኮ ነው ጥፍ ስታረጉት ጥፍር ነው የሚያወጣው ክሽክሽ ነው የሚለው እንደዛ የተቀጠቀጠን ሸምበቆ ድፍን ያደርገዋል የእንደገና አምላክ ዳግም እድል አምላክ ሆኖ እናገኘዋለን እኛ በመጣንበት እኛ በታደስንበት እኛ ፍቅር ባገኘንበት እኛ ድጋሚ ወደ ቤቱ በገባንበት በዚያ መውደድ በዚያ ፍቅር እንደ ታላቅ ወንድሙ ሳይሆን እንደ ታናሽ ወንድሙ ወደ ልቡ ተመልሶ ነገሮችን ቆም ብሎ እንዳየው እንደዛ ቆም ብለን ልናይ በመጣንበት መንገድ ደግሞ ኑ ልንል ይገባል ማለት ነው እግዚአብሔር ይባርካችሁ እግዚአብሔር ሆይና